ረጅም ጊዜ ስፖርት ሰርታችሁ ወይም ደግሞ ኢንተርሚዲየት ሌቭል ላይ ሆናችሁ ግን ሰውነታችሁ ላይ የምትፈልጉትን አይነት ለውጥ ካላያችሁ ይሄንን ስህተት እየተሳሳታችሁ የሚሆንበት ቻንስ ሃይ ነው። የሰውን የኢንፍሉዌንሰር ሊሆን ይችላል፣ ጂም ውስጥ ኢንስፓየር የሚያደርጋችሁ ጥሩ ሰውነት ያለው ሰው ሊሆን ይችላል። የእሱን ወርክአውት ዳይሬክትሊ ኮፒ እያደረጋችሁ ነው ሊሆን ይችላል። ይሄ ደግሞ ችግሩ ምንድነው? እንደ ሰው አናቶሚያችን ወይም የሰውነት ቅርጽና አወቃቀራችን የተለያየን ሰዎች ስለሆንን ለዛ ሰው የሰራው ዳይሬክትሊ ለእናንተ አፕላይ ሲደረግ ላይሰራ ይችላል። ያለ መስራት እድሉም ኦነስትሊ ከፍተኛ ነው። እና ደግሞ ያ ሰውዬ የሚሰራው ስፖርት ምኑን ለአድሬስ ለማድረግ እንደሆነ ራሱ አታውቁም። ሞቢሊቲ ችግር ሊኖርበት ይችላል፣ ሂፕ ስቲፍ ሆኖ ሊሆን ይችላል ያንን ወርክአውት የመረጠው። ስለዚህ ማድረግ የምትችሉት ምንድነው? ለራሳችሁ ትንሽ እንደው እንዲህ የምታረጉበትን ሰዓት ቀንሳችሁ ከምን ተነስቶ ወርክአውት ፕላን እንዴት ፕላን እንደሚደረግ አንደርስታንድ ብታረጉ፣ ትንሽ የሰውነታችሁን ሊሚቴሽንስ አናቶሚያችሁን አንደርስታንድ ብታረጉ፣ ከምን ኮመን የሆኑ ኤክሰርሳይሶች ቢኖሩም ሁሉም ሰው መስራት ያለበት አለስ ሰርተን ሄልዝ ኬዝ ያለበት ሰው ካልሆነ በስተቀር ቢኖሩ ለእናንተ የሚሆናችሁ አራውንድ ዳት ፕሮግራማችሁን ቢልድ ማድረግ ትችላላችሁ። ፋይናንሻሊ እውነት ለመናገር አቅሙ ካላችሁ ደግሞ ፕራዮሪታይዝ አድርጋችሁ ሪስፔክታብል የሆኑ ትሬነሮችን ቀጥራችሁ አትሊስት ለሆነ ጊዜ ሰውነታችሁን በደንብ አንደርስታንድ ብታረጉት እንዲያግዛችሁ ለሆነ ጊዜ ከነሱ ጋር አብራችሁ ብትሰሩ እላለሁ ማለት ነው።